አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናል ቤተሰቦቼ እንዴት ናችሁ? ሰላም ናቸው? እኔ ደህና ነኝ አልሐምዱሊላህ። ውድ ፋሚሊ ሁሉ ሰላም፣ የመዳም ቅመሞቼ እንዴት ናችሁ? ሰላም ናችሁ? ያለ አልሐምዱሊላህ። እና ኮበዝ እስኪ ዛሬ ኮበዝ ልንጋግር ነው፣ በትንሹ ማለት ነው። አብረን እንጋገር። ቡርሺ ማለት ነው። ቡርሺ ኮበዝ አዘጋጅቻለሁ። ጣዋው ግሏል፣ እንሰራለን ማለት ነው። እና ውዶችዬ ቻናሌን ሰብስክራይብ አድርጉልኝ፣ ላይክ ሼር ሰብስክራይብ አድርጉልኝ፣ አበረታቱኝ። አዲስ ጀማሪ ነኝ፣ የስደት እህታችሁ ነኝ። እሺ ውዶች እና እቺ ኮበዝ ቡርሺ ኮበዝ ይሏታል። እስከዛ እንጋግር ማለት ነው። በተረፈ ስራ፣ ጤና ሁሉ ሰላም ውዶች፣ እኔ ያለሁ አልሐምዱሊላህ። የመዳም ቅመሞች ዱባዮች፣ ዱባይ ያላችሁ ሙቀት እንዴት ይዟችኋል? ሙቀቱ ገደረን እኮ ሰሞኑ። እናንተ ጋርስ እንዴት ነው? እንግዲህ አላህ ያበርተን ባለንበት ማለት ነው። ለዓላማ እስከወጣን ድረስ እንግዲህ ሙቀቱንም የእነሱን ጩኸት ችለን እንጋፈጣለን ማለት ነው። መበርታት ነው፣ ወደኋላ የለም ወደፊት። ግዳጅ እስከወጣን ድረስ ግዳጅ በሉት። እኛ ማለት እኮ ወታደር ማለት ነን። በቃ ጠንካራ ወታደር ያልኳችሁ፣ ወታደር ጠንካራ፣ ጎበዝ፣ ለዓላማ የቆመ ስለሆነ እኛም እንደዛ ማለት እኮ ነው። የመዳም ቅመም ስንባል ማለት ነው። የመዳም ቅመም ሲባል ሰው እንደቀላል ወለ እኛ የቻልነው ማንም አልቻለውም እላችኋለሁ። እኛ የቻልነው ማንም አልቻለውም። ጎበዞች ነን፣ ጠንካሮች ነን። ፈለገ ነገር ቢመጣ እንጋፈጣለን። ስለዚህ ጀግኖች ነን ማለት ነው። ካሰብነው ወደ ኋላ ማንመለስ፣ ማንበገር ማለት ነው። እናደርገዋለን ካለን የምናደርገው ጀግኖች ነን። ስለዚህ ለቻለው በርቱልኝ፣ ጠንክሩልኝ። ቪዲዮ ሲደርሳችሁ ሰብስክራይብ ታደርጉልኝ። እኛው ብኛውን ተጋገዝ ማለት ነው። ቀላ ማለት አለበት። ቀላ ሲል ከዛ ባህል ባረድ ታፍኖ ሲቀመጥ ደግሞ የበለጠ ልስልስ ብሎ ቡኒ ሆኖ ይቀመጣል። በጣም ነው የሚያምረው። መጀመሪያ አጂናውን ስትሰሩት ማለት ነው ትንሽ ዘይት ጠብ አድርጉበት። እዚህ ጋር ዘይት ስለማይጨመርበት ምንም አይጨመርም። አሁን ይህ ዘይትን ትንሽዬ ዘይትና ትንሽዬ ጨው ነው በቃ። ትንሽ ጊዜ ለ15 ደቂቃ ተቦክቶ ይቀመጣል። ከዛ ለስልስ ነው የሚለው በኋላ ይወዱታል።
ቀላ ብሎ በዚህ መልኩ ነው ደግሞ መጀመሪያ እንዲጠፍጥፍ ያስቀመጥኩት። አይታይም እንዴ ማብራቱ ደግሞ ጥፍጥፌ እንደዚህ ያስቀመጥኩት ማለት ነው። በጣም ደስ የሚል ዳመጥኩት። ያው አለ አይደለ በመዳመጫ ዳመጥኩት። እንደዚህ ሲሆን ነው የሚወዱት። ያለዛ ትንሽ ነጣ ካለ ማይጥ ባህድል ይላሉ። ማይጥ ባህድል ይላሉ። ስለዚህ ቀላ አድርገን ነው የምናወጣው ማለት ነው። ይላችኋለሁ ድትዬ በነገራችን ላይ ድምፄ በደንብ አይሰማም መሰለኝ። ሞከየፍ ከፍቼ ነው። ሞከየፉ ይጮሃል። ያለዛ በጣም ሀርድ ነው ሙቀቱ። እዚህ ጋር እንቁላል ጥጄ ያለው። ስለዚህ እዚህ ጋር ኮረዝ እየጋበኩ ነው። ሙቀቱ 2 ሰዓት ላይ ሆኜ አልችልም። ለዛ ደስ የሚል ኮረዝ ሊጡ ሲስተካከል እንደዚህ ብሩሽ የሚባል ኮረዝ እንደዚህ ኩፍ ኩፍ ይላል። አሁን ሊጡ ሲስተካከል እንደዚህ ሲሆን እነሱም ይወዱት። እዚህ ጋር ሻይ ሀሊብ ስለማፈላ እዚህ ጋር ደግሞ በወልቅዳው እስከዛ ማለት ነው። ሻይ ተረክ ስለማፈላ በጣም ነው የሚያምረው። ፈልግ ሞላው ረስቼው ማለት ነው። እና እላችኋለሁ አበረታቱን። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ።
እላቸዋለሁ ውዶችዬ። ዋው የአሁኑ ደግሞ በጣም ስስ ነው። ስስ ሲሆን ደግሞ በጣም ደስ እና ውዶችዬ እየጨረስኩ ነው። አንድ ነው የቀረኝ ማለት ነው። በዚህ መልኩ ጋግሬ ጨርሻለሁ። ይቺ ናት የምትቀረኝ ማለት ነው። እና ውዶችዬ ይሄን ይመስላላችኋለሁ። ይኸው ጋገር ጨርሻለሁ። ይሄው ስላሴው ራሱ ሲያምር ማለት ነው። እና በዚህ መልኩ ጋገር ያለው ማለት ነው። እና ምንላችሁ ነው? ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ሼር አድርጉልኝ፣ አበረታቱኝ ውዶችዬ፣ መደም ቅመሞችዬ። ወዳችኋለሁ፣ አከብራችኋለሁ። ባላችሁበት አላህ ይጠብቃችሁ። አንድ ናት የቀረችኝ፣ አንዷን ልጋግራት ማለት ነው። ባላችሁበት አላህ ይጠብቃችሁ፣ ሰላማችሁ ይብዛላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።